ሰላም ጤና ይስጥልኝ። ሾርባ ልንሰራ ነው ዛሬ። ሾርባ እንግዲህ ስንሰራ አዘገጃጀቻለሁ። ዘይት ጨምራለሁ። በዛ ያለ ስለምሰራ በዛ አርብ ያለ ሻውን ለበቅቤ ምስል ቅቤ የምንጨምረው በዚህ አንድ የሚሆን ነው። በርበሬ ነው የምንጨምረው። ይሄ ቅቤ ይሄ በቃ በዛ ያለ ስለሆነ የምሰራው ይሄ በዚህ ሙሉ ማለት ነው። እንዳትጠዋጠር ቅቤያችንና ዘይታችን ከጋለ በኋላ ሽንኩርት እንጨምራለን። ቶሎ እንዲበስል ጨው ጨምርበታለን። ከዛ እንደዚህ ብስል ብሎልናል። እንደዚህ ያው ያከታተፉ ነገር ጎረድ ነው ያደረኩት፣ ችግር የለም። እዚህ ጋር ቅመም እንጨምራለን። ይሄ ጥቁሩ ፍልፍል አስዋድ ኢትዮጵያ ላይ የእንስላል ቅጠል ነው። ይሄ የእንስላል ቅጠል ታወቃችሁ፣ አረቄ ውስጥ የሚገባው። እዚህ ጋር ሁለቱ ማጄ ነው። እዚህ ጋር ደግሞ ኩዝበራ ነው። እዚህ ጋር ደግሞ እርድ ነው። ይሄ ሁለቱ ማጅ ነው። አንድ ላይ ጨምረዋለሁ። ከዛ ይሄንን ይሄን ካዋሃድን በኋላ ነጭ ሽንኩርት እንጨምራለን አብሮ እንዲበስልልን። ይሄ ነጭ ሽንኩርት ነው። ይሄ ቃሪያ ነው። ይሄ ቃሪያ ነው፣ ተለቅ ያለው ቃሪያ። ይሄ ደግሞ ባሮ ሽንኩርት ነው። አንድ ላይ ሁሉንም ለማቁላላት ነው። ሁሉንም ማቁላለዋለሁ። ሽታው ምናምን ደስ ይላል። ቲማቲም እንጨምራለን። አንድ ላይ ይበስላል። አንድ ላይ ብስል ይላል። መልኩ አያችሁት? ቆንጆ ሆኖ ቆንጆ ሆኖልናል። አሁን ትንሽ አንድ 5 ደቂቃ ተክተክ ካለ በኋላ ትንሽዬ ሳልሳ እንጨምራለን። ብዙ አናበዛም፣ ቀይ እንዳይሆንብን ብዙ አናበዛም። ጠብ እናደርግበታለን። ትንሽ ብረት ድስቱ ባለጌ ነው። ከዛ እንደዚህ አድርገን ምን እንጨምራለን? የፈላ ውሃ ስለሆነ እንደዚህ አድርገን እንጨምራለን። አንዷ ልጅ ስከት ፈይታ የሰርግ ፕሮግራም አለብሽ እንዴ ያለች ሲበሉት እንደዚህ አይሉ ሲሰራ ይታ የሰርግ ፕሮግራም አለብሽ እንዴ አለችኝ ማለት ነው። ዋናውማ ብታይ ምን ልትል ነው ሲበሉ ታዲያ ጨምሪ
ትንሽ መታ ካረገው በኋላ ድንቻችንን እንጨምራለን። አያምሩም? አሁን ራሱ ብሉ ይብሉ ይላል ኮላት። ከዛ እንደዛ አድርገን የሞቀ ጣል እናደርግበት ነው። ለመሀል አስቀምጥና አንዷ ልጅ ስራ ሄደችም ነበር። ስራ ሲይዝ ሽንት ቤት ሰውን ስትጠራ አንደኛውን ሰዓት ስትጠራ ሰዓት ሄደብኝ እና ሰዓት ሄዶብኛል። አሁን መምጫቸው ደርሷል። ከዛ አንድ ላይ ይብሰል ማለት ነው። አንድ ላይ ይብሰል። ይሄ ትንሽ በሰል ካለ በኋላ ምስር ጨምራለሁ። ምስሩን ጨምራለሁ። ምስሩን ኦልሬዲ በመጨረሻ እዚህ ላይ ደርሰናል። ከዛ አብረው ትክትክ እንዲል ይሄንን እንጨምረዋለን። አብረው ትክትክ እንዲል ይሄንን እንጨምረዋለን ማለት ነው። እያስባለሁ ወደፊት ይህን የሾርባ አሰራር እስከ መጨረሻ እንድትከታተሉኝ በአክብሮት እጠይቃለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ልጅቷ ምን አለች? ይሄ ሁሉ ሰርጋለ እንዲህ ያለች፣ ግን እኮ ሲበሉ ጨምሬ ነው የሚሉትና በብዙ ካልሰራው ትንሽ ከሰራው ግማሹ በልቶ ግማሹ አይበላምና በዛ አድርጌ ነው የሰራሁት። ድስቱ ይታያችኋል። ይሄ ነው ሾርባ ነው የምሰራው። ቆንጆ ሾርባ ነው። እስከ መጨረሻው ተከታተላችሁ ትወዱታላችሁ ብዬ አስባለሁ። ያው ግብአቶችን እስከ መጨረሻው ተከታተሉ። ቆንጆ ሾርባ ነው። አልተፈጨም፣ ያልተፈጨ ነው። አልፈጨሁትም። ምስሩን ለብቻው ነው ምስሩን የቀቀልኩት። ለማንኛውም እስከ መጨረሻው ከተከታተላችሁ የዚህ ሾርባን አሰራር ታውታላችሁ ብዬ ተስፋ አለኝ። ይኸው ቃሪያ ጨምሬበታለሁ። ሳልቆራረጥ ነው የጨመርኩበት። ሳልቆራረጥ የጨመርኩት ስለምንድን ነው? ለጣዕሙ ብቻ ነው፣ እንዳያቃጥላቸው። ጣዕሙን ምዝምዝ አድርጎ ፍሬው ምናምን እንትን እንዳይል ብቻ ለጣዕሙ እንደዚህ አድርጋችሁ ስትጨምሩ ጣዕሙ በጣም ነው ደስ የሚለው። አያቃጥልም፣ ግን ደስ የሚል ጣዕም አለው። ለማንኛውም እስከ መጨረሻው እንድትከታተሉኝ በአክብሮት ጠይቃችኋለሁ። ውድ የዩቱብ ተመልካቾች አመሰግናለሁ። ምን አለች መሰላችሁ? ይሄን ስታይ የወይ ልክ ለሰርግ ነው እንዴ? እንዲያውም ሰርግ አለ ደግሞ ባራልኛ ዛወራ ዛሬ ሰርግ አለ እንዴ? ይሄ ሁሉ ሾርባ አለች። ግን እኮ መብላት ከጀመሩ ሳይጠግቡ አይተውም በቃ። እና ትንሽ ስሰራ ግማሹ በልቶ ግማሹ